አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምን አመሻችሁ። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀመረ። በአሜሪካና በኢራን መካከል ለ3 ወራት የዘለቀውን ወታደራዊ ግጭት ለማስቆም የተደረሰው ጊዜያዊ የመግባቢያ ስምምነት ይፋዊ የአገልግሎት ጊዜ ተጠናቋል። እነዚህና መሰል አጫጭር ጉዳዮችን እያደረስን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የመንግስት የኢኮኖሚ ፖሊሲዎች በሳይንሳዊ ጥናትና በተጨባጭ መረጃዎች ላይ እንዲመሰረቱ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር የላቀ ሚና ሊጫወት እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴሩ ዶክተር ካሳሁን ጎፌ ጥሪ አቀረቡ። ማህበሩ መረጃን ለፖሊሲ ግብዓት መጠቀም በሚል መሪ ቃል ባዘጋጀው የምክክር መድረክ ላይ የተገኙት ሚኒስቴሩ ለሀገሪቱ የኢኮኖሚ ሪፎርም ስኬት ጥራት ያለውና ወቅታዊ መረጃ ወሳኝ መሆኑን ገልጸዋል። ዶክተር ካሳሁን አክለውም የኢትዮጵያ ለመጀመሪያ ጊዜ አጠቃላይ የንግድ ፖሊሲ ማዘጋጀቷን ጠቁመው ከዓለም ንግድ ድርጅት አባልነት ድርድር ጋር ተያይዞም ከ11 ሀገራት ጋር የሁለትዮሽ የገበያ ዕድል ስምምነት ማድረጉንና ድርድሩ የመጨረሻ ምዕራፍ ላይ መድረሱንም አብራርተዋል። በሌላ በኩል በበጀት ዓመቱ ከውጭ ንግድ በታሪክ ከፍተኛ የሆነ 11.2 ቢሊዮን ዶላር ገቢ ማግኘት መቻሉን የጠቆሙት ሚኒስቴሩ ተያዘው በጀት ዓመት ደግሞ ይህንን ገቢ ወደ 13.4 ቢሊዮን ዶላር ለማሳደግ ታቅዶ እየተሰራ እንደሚገኝም ገልጸዋል። ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ባሰራጨው መረጃ መሰረት ለ35 ዓመታት የዘለቀውና ከ6500 በላይ አባላትን ያቀፈው የኢትዮጵያ ኢኮኖሚ ባለሙያዎች ማህበር በሀገሪቱ የፖሊሲ ቀረጻ ሂደት ላይ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ በመድረኩ ላይ ተመላክቷል። መነሻውን ከሮድ አይላንድ ያደረገው የአሜሪካ መከላከያ ቡድን በመከላከያ ሰላም ማስከበር ማዕከል ስልጠና መስጠት ጀመረ። ስልጠናው ኢትዮጵያና አሜሪካ በወታደራዊ መስክ በትብብር ለመስራት ያደረጉትን ስምምነት መነሻ በማድረግ የተዘጋጀ ሲሆን በወታደራዊ ተልእኮዎች ወቅታዊ በሰብአዊ መብቶችና ዓለም አቀፍ ወታደራዊ ሕጎች አጠባበቅ ዙሪያ የሚያጠነጥን መሆኑም ተገልጿል። ኢትዮጵያ ለቀጠናው ሰላም እየተጫወተች ላለው ሚና በርካታ ሀገራት በመሰል የስልጠና ዘርፍ በትብብር እየሰሩ ሲሆን አሜሪካም ከኢትዮጵያ ጋር ባደረገችው ስምምነት መሰረት የተለያዩ ስልጠናዎችን በሁለትዮሽ ትብብር ለጋራ ተጠቃሚነት እየሰጠችም ትገኛለች። በቀጠናው ኢትዮጵያ እየፈጠረች ባለው መልካም ተጽዕኖ ተሰሚነቷ እያየለ መምጣቱን የሚያነሱት በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ የስልጠና ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ በአፍሪካ ቀንድ ያለውን ያለመረጋጋት ለመፍታት ያለ ኢትዮጵያ ማሳካት እንደማይቻል በመረዳታቸው ሀገራት ለጋራ ተጠቃሚነት ከኢትዮጵያ ጋር እየሰሩ ነው ብለዋል። ሀገራቱ ስልጠና መስጠት ብቻ ሳይሆን እኛ ጋር ያለውን የካበተ ልምድም ይወስዳሉ ያሉት ዳይሬክተሩ ዛሬ የተጀመረው ወታደራዊ ስልጠና ኢትዮጵያ በአፍሪካ ሕብረትና በሌሎች የሰላም ማስከበር ተልእኮዎች በምታወጣቸው ግዳጆች በተለይም በፈረንጆች አወጋገድና በወታደራዊ እንቅስቃሴዎች ወቅት በሰብአዊ መብትና ዓለም አቀፍ ሕጎች አጠባበቅ ዙሪያ አዲስ እውቀት የሚፈጥር ስልጠና መሆኑን ተናግረዋል። አሜሪካ ከኢትዮጵያ ጋር በቅርበት እየሰራች መሆኗን የገለጹት የስልጠና ልዑክ አስተባባሪ ሌተናል ኮሎኔል ዘካሪ ማካርተር በአፍሪካ ቀንድ በተለይም ለሶማሊያ ሰላምና መረጋጋት ኢትዮጵያ ግንባር ቀደም ሚና እየተጫወተች ነው ብለዋል። ሌተናል ኮሎኔል ዘኪሪ ስልጠናው የሁለቱን ሀገራት ወታደራዊ ተግባራትን የበለጠ ውጤታማ በሆነ መንገድ ለማቀድና ለማውጣት እንደሚያግዝም አንስተዋል። በዲሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ወረርሽኝ እስካሁን በአገሪቱ ታሪክ ከተከሰቱት እጅግ የከፋው ሆኖ መመዝገቡን የማህበረሰብ ጤና ባለስልጣናት ተናገሩ። ቫይረሱ መከሰቱ ግንቦት ላይ ከታወጀ ወዲህ በአጠቃላይ 2325 ሰዎች ሕይወታቸው አልፏል። ይህ የሞት ቁጥር አገሪቱ ከአውሮፓውያኑ 2018 እስከ 2020 ድረስ ባለው ጊዜ ውስጥ ካጋጠማት የበለጠ መሆኑም ተዘግቧል። የወረርሽኙ የስርጭት መጠን በታሪክ ከታዩት ፈጣኑ እንደሆነ የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ባለፈው ሳምንት ተናግረዋል። ወረርሽኙ በየ30 ደቂቃው ሰው እየገደለ ነው ሲሉም አስጠንቅቀው እንደነበረ ገልጸዋል። የኮንጎ የህብረተሰብ
የህብረተሰብ ጤና ኢንስቲትዩት እሁድ ዕለት ባወጣው መረጃ 4945 ሰዎች በቫይረሱ መያዛቸው እንደተረጋገጠ አስታውቋል። ከነዚህ ውስጥ 101 ያህሉ የተመዘገቡት በ24 ሰዓታት ውስጥ ብቻ መሆኑንም ነው የተጠቆመው። ቫይረሱ ከዲሞክራቲክ ኮንጎ ውጪ ያለው ስርጭት በአንጻራዊነት አነስተኛ መሆኑም ተጠቁሟል። በአጓራቧቿ ዩጋንዳ 20 ሰዎች መያዛቸው የተረጋገጠ ሲሆን ጀርመን ውስጥ 2 ሰዎች ሕክምና እያገኙ እንደሚገኝም ተገልጿል። ፈረንሳይ በቫይረሱ የተያዘ አንድ ሰው ማግኘቷንም አስታውቃለች። ኢቦላ ኮንጎ ውስጥ ያለው የስርጭት ፍጥነት ግን ከዚህ ተቃራኒ ነው። የዓለም ጤና ድርጅት ልዩ ሲል የገለጸው ይህ ወረርሽኝ በኮንጎ 26 ግዛቶች ውስጥ ተሰራጭቶ እንዳለ ተመላክቷል። በዓለም አቀፍ ደረጃ በርካታ ሰዎች የሞቱባትና ከአውሮፓውያኑ 2014 እስከ 2016 በምዕራብ አፍሪካ የተከሰተው ወረርሽኝ 1000 ሰዎችን ለመግደል 5 ወራት እንደፈጀባት ሮይተርስ ዘግቧል። የአሁኑ ወረርሽኝ ግን ከ3 ወር ባነሰ ጊዜ ውስጥ 2000 ሟቾች ተመዝግበውበታል ሲል አክሏል። ከ50 ዓመት በፊት ለመጀመሪያ ጊዜ የተገኘው ኢቦላ ዲሞክራቲክ ኮንጎ ውስጥ ሲከሰት ይህ ለ17ኛ ጊዜ ነው። በሀገሪቱ ለዓመታት የዘለቀ ግጭትና ከፍተኛ የሰዎች እንቅስቃሴ መኖሩ የበሽታው ስርጭት ለመቆጣጠር የሚደረገውን ጥረትም አስቸጋሪ አድርጎባታል። የዓለም የጤና ድርጅት የበሽታው ስርጭት በ3 ወር ውስጥ ይቀለበሳል የሚል ተስፋ ቢኖረውም ስርጭቱ በቁጥጥር ስር ይውላል ወይም ወረርሽኙ ሙሉ በሙሉ ያበቃል ማለት እንዳልሆነም ገልጿል። ኢቦላ ብዙም ያልተለመደ ነገር ግን ገዳይ በሽታ ነው። አሁን የተከሰተው የቡንዲ ቡጊዮ የተባለው የኢቦላ ቫይረስ ዝርያ ደግሞ ከዚህ ቀደም ከሚታወቁት 2 ዝርያዎች አንጻር እጅግ ያልተለመደ ነው። እስካሁን ድረስ ለዚህ ዝርያ የሚሆን የተረጋገጠ ክትባት የለም። የተለያዩ ተቋማት ክትባት ለመስራት ሂደት ላይ እንደሆኑም ገልጸዋል። በአሜሪካና በኢራን መካከል ለ3 ወራት የዘለቀውን ወታደራዊ ግጭት ለማስቆም የተደረሰው ጊዜያዊ የመግባቢያ ስምምነት ይፋዊ የአገልግሎት ጊዜ አብቅቷል። ሁለቱም ወገኖች ላለፉት ሳምንታት የስምምነቱን ውሎች ጥሳችኋል በሚል እርስ በርሳቸው ሲካሰሱ የቆዩ በመሆኑ ሰነዱን ለማራዘምም ሆነ አዲስ ድርድር ለመጀመር ያላቸው ፍላጎት እጅግ ዝቅተኛ ደረጃ ላይ መድረሱ ታውቋል። የዚህ ስምምነቱ ውድቀት መሰረታዊ መንስኤ ከሁለቱ ሀገራት ስትራቴጂካዊ የጽንሰ ሐሳብ ልዩነት የመነጨ ነው። ኢራን ይህንን ስምምነት የጦርነቱ ፍጹም ማብቂያ፣ የማዕቀቦች መነሻና የታገዱ ሀብቶች መለቀቂያ አድርጋ ስትወስደው፣ አሜሪካ በበኩሏ ተጨማሪ የኒውክሌር ግዴታዎች የሚጣሉባት ጊዜያዊ የተኩስ ማቆም አድርጋ ተመልክተዋለች። ከተፈራረሙት ሰነድ በተቃራኒ የተጣሉ ማዕቀቦች አለመነሳታቸው፣ ባህር ከበባው አለመላላቱና ሁለቱም ወገኖች የፈጸሟቸው የአጸፋ ጥቃቶች ስምምነቱን በተግባር ዋጋ ቢስ አድርገውታል። ይህ የስምምነት ማብቃት በሁለቱም ሀገራት ደህንነትና ወታደራዊ አቋም ላይ ስር ነቀል ለውጥ አምጥቷል። ኢራን ከዚህ ቀደም ትከተለው የነበረውን ተከላካይ አቋም ወደ አጥቂ የመከላከል ስትራቴጂ መቀየሯን ይፋ ያደረገች ሲሆን ይህም በሆርሙዝ ሰርጥ ላይ ያለባትን ወታደራዊና ጂኦፖለቲካዊ ተጽዕኖ ለማስከበር ያላትን ቁርጠኝነት በግልጽ ያሳያል። በሌላ በኩል አሜሪካ በውሃ መንገዱ ላይ ጠንካራ የባህር ኃይል ቁጥጥር ለማድረግና አዳዲስ ማዕቀቦችን ለመጣል ብትዝትም የአየር መከላከያ ሚሳኤሎች መቀነስና የስምሪት መራዘም ወታደራዊ አማራጮችን ውስን እንዳደረገው ተመላክቷል። ይህ ወታደራዊና ፖለቲካዊ ውጥረት በዓለም አቀፍ የነዳጅ ንግድና ኢኮኖሚ ላይ ያደረሰው ተጽዕኖ እጅግ ከፍተኛ ሆኖ ቀጥሏል። በሆርሙዝ ሰርጥ የሚያልፈው የንግድና የነዳጅ መርከቦች እንቅስቃሴ በከፍተኛ ሁኔታ የቀነሰ ሲሆን በቅርብ ቀናት የተፈጸሙ ጥቃቶችና የባህር ከበባዎች ስጋቱን አብዝተውታል። ባለሙያዎች እንደሚተነብዩት ሁለቱም ሀገራት በኃይል ወይም በኢኮኖሚ ጫና አንዱ ሌላውን ሙሉ በሙሉ ማስገደድ የማይችልበት ደረጃ ላይ ደርሰዋል። በመሆኑም የሆርሙዝ ሰርጥ ውጥረትና የሁለቱ ሀገራት ግጭት ዘላቂ መፍትሄ ሊያገኝ የሚችለው ሁለቱም ወገኖች ከፍተኛ ዋጋ ከተከፋፈሉ በኋላ የየራሳቸውን ሀገራዊና ቀጠናዊ ጥቅሞች ያገናዘበ አዲስ ስትራቴጂካዊ ድርድር ሲያደርጉ ብቻ እንደሚሆን የፖለቲካ ተንታኞች ያስገነዝባሉ። ክቡራትና ክቡራን የጄኤምኤን ቴሌቪዥን ተመልካቾቻችን ለዕለቱ የያዝንላችሁ መረጃዎች የእስካሁኖቹ ይመስሉ ነበር። በሌላ መረጃ በቀጣይ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።